በዕለተ ሆሳዕና እስራኤላውያን ለምን የዘንባባ ዝንጣፊ ይዘው ይዘምራሉ? የዘንባባ ዝንጣፊ ይስሐቅ በተወለደ ጊዜ አብርሃም ደስ ብሎት ዘንባባ ይዞ እግዚአብሔርን አመስግኖታል። የደስታ መግለጫ በመሆኑ አንተ ደስታን የምታስገኝ ሐዘናችንን የምታርቅ አምላክ ነህ ሲሉ፣ ዘንባባ ደርቆ እንደገና ሕይወትን ይዘራል። የደረቀ ሕይወታችንን የምታለመልም አንተ ነህ ሲሉ፣ ዘንባባ የሰላም ምልክት ነው፣ የሰላም አምላክ ነህ ሲሉ፣ የነጻነት ምልክት ነው፣ ከባርነት ነጻ የምታወጣን አንተ ነህ ሲሉ ነው። እኛም ይህን በማሰብ ዘንባባ ይዘን ሆሳዕና በአርያም እያልን ዕለቱን እናስባለን። የአምላካችንን ትሕትናውን በልባችን እያሰብን በተግባር እየገለጥን እንድንኖር አምላካችን በቸርነቱ ይርዳን።